እሺ ማንም በል እና ሙያሽን ንገሪኝ። እሺ ስሜ ፈዲላ ሀምዛ ይባላል። እኔ ይሄ የእጅ ስራ ወይም የእደ ጥበብ ነው ተብሎ የሚጠራው። ከዚህ በፊት በእኛ ማህበረሰብ ዳንቴል ተብሎ ነው የሚጠራው። ግን ዳንቴል የውጭ ቋንቋ ስለሆነ እኔ መጠቀም አልፈልግም፣ እናንተም እንድትጠቀሙ አልፈልግም። ይቅርታ አድርጉልኝና ማለት ነው። ስለዚህ የእጅ ስራ ወይም የእደ ጥበብ ነው የሚባለው፣ በእጅ የሚሰራ ማለት ነው። ስለዚህ እደ ማለት በግዕዝም እጅ ነው፣ በአረብኛም እጅ ነው። እዛ ጋር ፈጣሪ የሰጠን ጥበብ ስለሆነ ሁላችንም አንድ መሆናችንን የሚያሳይ ማለት ነው። ስለዚህ እኔ እንግዲህ የሰራሁት እኔ አልሰራሁም የምለው ነገር የለም። ደግሞም ወደፊትም ያልተሰሩ ነገሮችን እንሰራለሁ ብዬ ገምታለሁ። ኮፍያ ይሄ ኮፍያ ነው እንግዲህ እንደምታዩት ስታይል ወደ አየር ወለዶች ይሆንና ድሮ ፋሽን ተደርጎ የሚሰሩ እንትን ኮፍያ ነው። የተለያዩ በዚህ አይነት ሞዴል ሆነ የተለያዩ ኮፍያዎች አሉ እና እዚህ ላይ የምታዩት እንግዲህ ይሄንን ይመስላል ማለት ነው። የት ነው አድራሻሽ? አድራሻዬ አዲስ ሲኒማ ሜክሲኮ ሰንጋተራ በዘመን ባንክ ወደ ላይ ስትወጡ በጥቁርና ነጭ ያለ ህንጻ እዛ ላይ ታገኙናላችሁ ምድር ላይ። እሺ እንግዲህ እንደምታዩቸው እዚህ ጠረጴዛ ላይ ዲስፕሌይ ላይ ያሉት ነገሮች በሙሉ በእጅ የተሰራ ናቸው። ለምሳሌ የምታዩቸው እኔ አሁን ካደረኩት ኮፍያ ጋራ ስታይሉ የተለየ ሆኖ የሚመሳሰል ነው። በነጭ የተሰራ እንዴት እንደሚያምር አይታችሁታል። እንግዲህ ይሄም ለብቻው ይሄም ኮፍያው ነው፣ በነጭ ነው የተሰራው። ያው ስታይሉ በእንደዚህ አይነት መልክ የተሰራ ኮፍያ ነው። ይሄኛውም እንደምታዩት ይሄኛውም ኮፍያ ነው። ይሄ ዝም ብሎ የሚጠልቅ ኮፍያ ነው ማለት ነው። እነዚህ ሄር ባንዶች ናቸው። ይሄም የምታዩት ዊግና እንትን ነው ኮፍያ ነው። እንደምታዩት በቃ እኛው ከውጭ የመጣውን ሄር ሂዩማን ሄር እስከ 100,000 ብር እየገዛን ከምንጠቀም እንደነዚህ አይነቶችን የራሳችን የሆነ ሀገር በቀል ብንጠቀም የተሻለ ነው እና ይሄንን ብትጠቀሙ ያምራል ብዬ አስባለሁ። የምታያቸው እነዚህ የተለያዩ ኮፍያዎች ናቸው። እንደምታያቸው በጣም የሚያማምሩ ከቦርሳ ጋራ የተለያየ ይሄንን የሚመስል ስታይሉ የሚያምር ዩኒክ የሆነ ነገሮች እንሰራለን ማለት ነው። በሀገራችን ለምትሄዱ ቅናሽ አለ? አዎ በእኔ በኩል የምትሄዱ ቅናሽ አለ። ስልጠና እንሰጣለን። ስልጠና መስጠት ከፈለጋችሁ እንደውም አሁን እስከ 2,000 ብር ነው፣ ተጠቀሙበት። እስከ 2,000 ብር ነው። እዚህ ላይ እስከ 5,000 ብር በላይ ነው ሌላ ቦታ አካባቢ ብትጠይቁ። ግን እኔ ራሴን ማስተዋወቅና የሀገሬ ልጆች መጥቀም ስለምፈልግ ወጣቱ ስራ አጥቻለሁ ብለው በየቤቱ የተቀመጠ ስላለ ይህንን ስልጠናችሁ ልትጠቀሙበት የተሻለ ነው ብዬ ገምታለሁ። ምክንያቱም ይሄ የሀገራችን ቅርስ የእናቶቻችን እሴት ከህፃናት ከ5 ዓመት ጀምሮ እስከ አዛውንት መጠቀም የሚችልበት ወቅቱ ነው። የክረምት ነው። እስከርብ ያስፈልጋል፣ ኮፍያ ያስፈልጋል፣ የተለያየ ነገሮች ያስፈልጋሉ። ልጆች ቤታቸው ከሚውሉ እናቶች ቤታቸው ከሚቀመጡ ስለዚህ ይህንን ተጠቅመው የራሳቸውን የሆነ የኢኮኖሚ ቢያገኙ የተሻለ ነው ብዬ ገምታለሁ። እኔ በተለያየ ቦታ ስልጠና ሰጥቻለሁ። የጉልት እናቶች፣ የካንሰር ህሙማኖች፣ ወታደሮች፣ ተማሪዎች ሚያዝያ 23 ትምህርት ቤት አቢሲኒያ ዛሬ አሁን ደግሞ አቢሲኒያ እየሰጠሁኝ ነው ያለው እና አልፎ ተርፎ ፋሽን በሞዴሎች የታየ ነው። ስለዚህ የኛ ስራ የራሳችንን ዛሬ ንቀን የሌሎችን ሰዎች ከኤስያ ከአውሮፓ የመጡ አልባሳቶችን ነው የምንጠቀመው። ስለዚህ ወደ ሀገራችን ወደ ሀገር በቀል ምርት እንመለስ እላለሁ። አመሰግናለሁ። እኔም አመሰግናለሁ። ቤት ጊላ ይባላል። GILLA HAMZA ጊላ ሀምዛ ብላችሁ ብትገቡ እነዚህን ምርቶችን ታገኛላችሁ ብዬ አመሰግናለሁ። አሁን እንግዲህ መርጬ ልገዛ ነው። ይቻላል።